እሺ እንዴት ካላችሁ እንደዚህ ብረት ድስቱን አስቀመጠችልኝ። ለእኔ ምግብ አልሰጠችኝም ምናምን። እንደዚህ አይነት ወሬ ማውራቱ ምንም ትርጉም አይሰጥም። ምንድን ነው የሚደረገው? ብረት ድስቱን ስታስቀምጥላት እሷ ዱቄት መቼም አይጠፋም፣ አረብ ቤት ዱቄት አይጠፋም ማለት እንዴ። ዱቄቷን ብድግ አድርጋ ሊጧን ቦክት አድርጋ ጨጨብሷን ስርት አድርጋ ብልት እንዳገራችሁ። የዚህ ሀገር በርበሬ ደግሞ ጨው የለውም፣ ችግር የለውም። ትንሽዬ ጨው ምስንስ ታረግበታለች፣ በርበሬ ታረጋለች፣ ይስተካከላል። ካለም ዘይት ታደርጋለች። ቅቤም ካለ ደግሞ ቅቤውን። አንዳንድ የማዳም ቅመሞች ማለት ነው አንዳንድ ቦታ ላይ ምግብ አይሰጣችሁም፣ የብረት ድስቱን ቂጥ አስቀመጣችሁልኝ ምናምን የምትሉት ማለት ነው። እና እኔ አሁን በምግብ በኩል አልፈራም። ለምን? ግዴታ መብላት ስላለብኝ። ሳልበላ መስራት አልችልም፣ መኖር አልችልም አይደለ? እናንተ አትፍሩ። ያኔ ከፈራችሁ ችግር ነው። ከፈራችሁ መቼም በቃ እንዲህ ነው የሚያጨናንቁት እነሱ። ግን መፍራት ራሱ አያስፈልግም። ከተፈሩ ካወቁ ራሱ ችግር ነው። መብላታችን፣ መጠጣታችን፣ መንቀሳቀስ አትችል። አትፍሩ። በምግብ ደረጃ አትፍሩ። አንስቶ መብላት በቃ የተገኘውን ነገር። ለምንድን ነው የምትለውን ነገር ካለ እንዳትበሉ ካለች ደግሞ እንግዲህ ታውቃላችሁ ምን እንደምታረጉ። የሚመለከተው አካል ካለ ማሳወቅ ነው። አሁን በቀደም ዕለት ያረረ ብረት ድስት አስቀመጠችልኝ ባለችው ነገር ነው የተናገርኩት። ምግቡን ለሹፌሯ ሰጠች፣ ለእሷ ግን ብረት ድስት ያረረውን ነው አስቀመጠችልኝ ስትል በዛ የተነሳ ተናድጄ ነበር እና ላይፍ ላይ ገብቼ ድንገት የተናገርኩት ማለት ነው። እሷ ስታስቀምጥላት ያረረውን ብረት ድስት ወይ ሌላ ሩዝ መቀቀል አረን እንዴ ብረት ድስቱን አትበላው እንግዲህ ልጅቷ